ቁርአን ውስጥ ኢየሱስ ክርስቶስ ወይም አልመሲህ ዒሳ ከሰማይ እንደመጣ ይናገራል። እናንተ ስለምን አትናገሩም የሚል ነገር ነው ያሰብኩት። ይህን ስላችሁ ተናዳችሁ ለምን እንዲህ አለ ብላችሁ አትበሳጩ። ሐቁ ሐቅ ነው። ሐቁን መናገር ግዴታ ሆነብን ወገኖች። ለምሳሌ ሱራ ኢምራን ምዕራፍ 3 ቁጥር 49 ወረሱላን ኢላ በኒ እስራኤል ይኸው ቁርአን እኮ ነው። ወረሱላን ኢላ በኒ እስራኤል አኒ ቀድ ጂእቱኩም ቢአየቲን ሚን ረቢኩም እኔ ከጌታ ዘንድ በተአምር ወደ እናንተ መጣሁ ይላል ኢሳ። ከየት ዘንድ? ከጌታ ዘንድ በተአምር ወደ እናንተ መጣሁ። አድሬሱ የት ነው? ኢሳ። ሌሎች ነቢያቶች ከሰው ወደ ሰው ተላኩ። ልብ በሉ፣ ቁርአን ነው እያነበብኩ ያለው። አኒ ቀድ ጂእቱኩም ቢአየቲን ሚን ረቢኩም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ ነው እያለ ያለው። አኒ ዱጉመቲ ረቢ keessan biraa dinqii qabadheen dhufe jechuu jira። ይሄን አትደብቅ፣ ንገር። ሼህ አብዱራህማን ንገር፣ ችግር የለም። አንተ አሁን በጣም እንደሚጠላኝ ያውቃለሁ። ብዙዎቻችሁ በጣም በኮሜንታ ያለው በጣም እንደምትጠሉኝ አውቃለሁ። ግን ባጠሉኝ ይሻላል። ምክንያቱም ሰውን ጥላ የምለው ሰውን የሚጠላ ጂኒ ነው እንጂ። ውደዱኝ፣ እኔም ወዳቸዋለሁ። ኢሳ ከሰማይ ነው መጣው። በሰማይ ሰማይ በነበረ ጊዜ ምን ሲሰራ ነበር? ቀመድኛ ታቱሬ ካፈን ሰሚ ከሽ ቱሬ ገብስ ሲበላ ነበር፣ ስንዴ ሲበላ ነበር፣ በቆሎ ሲበላ ነበር። ከሰማይ የመጣው ስለ ሰማይ ነገራናል። ኢየሱስ ይባላል። እሱ የአላህ ቃል ነው። ይሄ መጽሐፍ ቅዱስ እንደዛ ነው የሚያስተምረው። ቁርአንም ደግሞ ቃል ስለሆነ ነው ከሰማይ የመጣው። ሱራ ኒሳ 100 ሱራ ኒሳ ምዕራፍ 4 ቁጥር 171 ወከሊመቱሁ አልቃሃ ኢላ መርየም ወከሊመቱሁ አልቃሃ ኢላ መርየም። በስ ሱራ ኢምራን 3:45 إذا قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم يبشر بكلمة منه كلمة. سورة 34 سورة 34 ذلك عيسى بن مريم قول الحق الذي فيه يمترون. أواكاتشو حقنا ونا حقون أتدبكو ليلا سم أتستوت مصاف يملون بلوت إيسوس بيجا يدناچوال إني دنيالو ጌታ ስሙ ይባረክ። ድኛለሁ፣ ምንም የሚፈራ ነገር የለም። ዳንኳ ያዳነኝ ጌታ እሱ አሁንም ስለኔ ዋስትናዬ ነው፣ ጠበቃዬ ነው። እኔ ድኛለሁ፣ እናንተም ብትድኑ። ከጀሃነም አምልጫለሁ፣ እናንተም ብታመልጡ። ከሰማይ የመጣ ብቻ ነው የሚያድነው። እሱም ኢየሱስ ይባላል። ዮሐንስ እንዲህ ብሎ መጥምቁ ዮሐንስ እንዲህ ብሎ ተናገረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ በነጋታው ኢየሱስን አየውና ከማዶ እንዲህ ብሎ ተናገረ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ኃጢአት የሚወገድልኝ በኢየሱስ በበጉ ነው። በጉ ኢየሱስ ነው። ና አምልጥ፣ ኢየሱስ ያድናል። ሼር ኮፒ አድርጉልኝ። ቅዱሳን ጸልዩልኝ፣ ከኔ ጋር ወንጌልን ስሩ። እጃችሁን ወደ እኔ እየዘረጋችሁ ለእኔ ዱዓ አድርጉልኝ። ሰፖርት አድርጉኝ። ይህን አገልግሎት ቀላል እንዳይመስላችሁ ግን ወዳችኋለሁ። ሻሎም